የምንሰራው ምርጥ የላዛኒያ አሰራር ነው። ላዛኒያው ይሄ ነው የሚያስፈልገን። ነጭ ሽንኩርት እና ቀይ ስጋ፣ ቅመም እንደ ፍላጎታችሁ ነው፣ እንደየቤቱ ነው። ሽንኩርት አሁን እንደዚህ ጠብሰነዋል። እንደዚህ ከተጠበሰልን በኋላ ነጭ ሽንኩርቱን እንጨምራለን። ትንሽ ነጭ ሽንኩርቱ ለወስለው ነጭ ሽንኩርቱ ትንሽ ጠበስ ሲል ቅድም ያዘጋጀነው ቀይ ስጋውን እንጨምራለን። ቀይ ስጋውና ሽንኩርቱ እንደዚህ ድብልቅ ካረኩን በኋላ ቅመሞችን እንጨምራለን። ቅመም እንደ ፍላጎታችሁ። እኔ ቅመም ብዙ አልጠቀምም። ስጋው በእንደዚህ አይነት ሁኔታ እየበሰለ ነው። እየደረሰ ነው። አሁን ዋይት ሶስ ወይም ደግሞ ነጭ ሶስ ወይም ክሬማው ለመስራት እኔ የተጠቀምኩት የገበታ ቅቤ ነው። አረቦቹ ጋር ዝብደ የሚሉት። ከዛ በኋላ የምንጠቀመው ፍርኖ ዱቄት እና እኔ የተጠቀምኩት ፍርኖ ዱቄት አንድ ማንኪያ እንደ ፍላጎት። አሁን ወተት እጨምርበታለሁ። የወፈረ ነው እና እዚህ ጋር ደግሞ ስጋውም ደርሷል። እንደዚህ በርበሬ እና ነጭ ሽንኩርት ፓውደር እና አንድ የዶሮ ማጂ የተጠቀምኩት። አዲስ ነኝ፣ ለዩቲዩብ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ። ይሄ ምግብ ክሬም ነው እና እንደየሀገሩ እንደየአካባቢው ይለያል። ይሄ የምጠቀመው ብዙም አልጨምርም። ትንሽ በፍርኖ ዱቄቱና በወተቱ የተሰራው ይቻላል፣ ግን ክሬም ሲጨመርበት የበለጠ ጣዕም ይኖረዋል። በጣም ነው የሚያምረው። እንዲኖረው ያደርገዋል እና ከሌላችሁም አዲስ ችግር የለውም፣ ግን ብትጨምሩ ጣዕሙ የበለጠ አብዛኛው ሰው ገንፈል አድርጎ ነው የሚሰራው። እኔ ግን አላገነፍለውም። አሁን ከታች ትንሽ እንደዚህ በይርክሱ ላይ ክሬሙን አደረጋለሁ። ክሬሙ ይሄ ጥቁሩ ቆንጆ በርበሬ እና የተጨመረበት ማጊ ነው። ሲደራረብ በኋላ ስትቆርጡት ልቀለታላችሁ። ስጋው እንደዚህ ካስተካከልን በኋላ ዝንጅብል እንዘረጋ እና ትንሽ ደግሞ ከላዩ ላይ ለምን እንትኑ ያልበሰለ ስለሆነ ይሄው ጅብል እንዘረጋው። በእንደዚህ አይነት ሁኔታ አስተካክል። የላዛኒያ ቅድም ወደዛኛው ስላልኩ ጨምሬ
ጨምሬ ጨርሻለሁ። ይህንን አለብሰው ላይ ታሪክ የጨመርኩበት አሁን ቀጥታ ወደ ትንሽ ውሃው ክሬማው ወይም ሶሱን መጠጥ ሲያደርገው የታችኛውን አጥፍቼ የላኛውን ጋዝ ደርሷል። ይሄ ይመስላል።